ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ዕለት መነጋገሪያ የሆነውን አዲስ የፖለቲካ ትኩሳት ይዘንላችሁ ቀርበናል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠረውን የሕዝብና የሀገር ንብረት በመዝረፍ ወንጀል ተጠርጥረው ታስረው የነበሩት በወቅቱ የሸዋ ስንዴ የማትለምን ሀገር ትግራይንም ፈጥራለን በሚለው ንግግራቸው የሚታወሱት ሜጀር ጀነራል ክንፈ ዳኘው ዛሬ በድጋሚ እጅግ አነጋጋሪ በሆነ አቋማቸው ብቅ ብለዋል። ጀነራሉ ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜ አሁን ነው ሲሉ ጥሪ አቅርበዋል። እንዲያውም ኢትዮጵያዊነት በሽታ ነው እስከ ማለትም ደርሰዋል። ይህ የጀነራሉ ንግግር በትግራይ ፖለቲካና በሀገሪቱ ወቅታዊ ሁኔታ ላይ ምን አንድምታ ያለው? ህወሓትንስ ከዚህ በስተጀርባ እጁ አለበት? ዝርዝር ትንታኔውን ይዘን ቀርበናል። እስከ መጨረሻው ተከታተሉን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትከታተሉን እንጠይቃለን። ሜጀር ጀነራል ክንፈ ዳኘው ከእስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያነቃነቁ ከሚገኙ ፖለቲከኞች መካከል ግንባር ቀደሙ ሆነዋል። ጀነራሉ በትግራይና በኢትዮጵያ መካከል ያለውን ግንኙነት ሙሉ በሙሉ ማብቃት አለበት ብለው ያምናሉ። ከዚህም እንደ ምሳሌ ያቀረቡት የኤርትራን ታሪክ ነው። ሻዕቢያ ያደግን ታግሎ የኤርትራን ህዝብ ነፃ እንዳወጣና ነፃነት ወይስ ባርነት የሚለውን ህዝብ ውሳኔ ሀገርነቷን እንዳረጋገጠች ሁሉ አሁንም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት በተመሳሳይ መንገድ ማረጋገጥ አለበት ሲሉ ያመክራሉ። ጀነራሉ አሁን ላይ ለመገንጠል ማቅማማት አያስፈልግም፣ ከኢትዮጵያ ጋር የሚያገናኘን ነገር ምንም የለም እያሉ በምክንያት አይደለም። ከዚህ ቀደምም ኢትዮጵያዊነት በሽታ ነው በማለት አቋማቸውን በግልጽ አንጸባርቀው ነበረ። በአሁኑ ወቅት ህወሓት የትግራይን እርስ በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚል ማዕቀብ ውስጥ የጀነራሉ ንግግር ቡድን እውነተኛ የውስጥ ፍላጎት ያሳያል ወይስ የራሳቸውን የግል አቋም ነው የሚለው የብዙዎች ጥያቄ ነው። ይህ የጀነራሉ ውትወታ በብዙዎች ዘንድ እጅግ አሳዛኝና የቁጣ የመቀሰቀስ አጋጣሚ ሆኗል። ለዚህ ደግሞ ዋነኛው ምክንያት የትግራይ ህዝብ ለዘመናት የኢትዮጵያን ሀገር መንግስት በመገንባት ታሪኳን በመስራትና ዳር ድንበሯን በማስከበር ረገድ ግንባር ቀደም ሚና የተጫወተ ታላቅ ህዝብ መሆኑ ነው። ይህ ታሪክ ወደ ጎን ተገፍቶ ህዝቡን የመገንጠል አጀንዳ ባላቸው ጥቂት ግለሰቦች እጅ መውደቁ በብዙዎች ዘንድ ተስፋ ቆራጭነት ፈጥሯል። በሌላ በኩል ይህንን የመገንጠል አጀንዳ አጥብቀው የሚቃወሙ በርካታ የትግራይ ወጣቶች በህወሓት ውስጥ ያለፉትን ነባር የፖለቲከኞችና ከፍተኛ ጀነራሎች ጭምር እንዳሉ ይታወቃል። ይሁን እንጂ እነዚህን የመገንጠል መስመር የማይደግፉ አባላት በአሁኑ ወቅት በትግራይ የፖለቲካ ውሳኔ ላይ ተጨባጭ ተጽዕኖ የማሳደር አቅም እንዳሳጣቸው ይነገራል። አብዛኞቹም የአካባቢ ሽሽት አድርገው በአሁኑ ወቅት በመቀመጫቸውን በአዲስ አበባ ማድረጋቸው የወቅቱ የመቀሌ ፖለቲካ ምህዳር ላይ ምን አይነት መስመር እየነዳ እንደሆነ ማሳያ ነው። የተከበራችሁ ተመልካቾቻችን፣ የክንፈ ዳኘው ትግራይን የመገንጠል ጊዜው አሁን ነው የሚለውን አዲስ ጥሪ እና ኢትዮጵያዊነት በሽታ ነው የሚለውን ንግግር በሀገሪቱ የሰላም ጉዞ ላይ ምን አይነት ጥላ ያጠላል? በትግራይ ውስጥ ያሉ የመገንጠል ኃይሎች ወደፊት እጣ ፈንታስ ምን ሊሆን ይችላል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የጀነራሉ አቋም የትግራይ ህዝብ ፍላጎት ይወክላል ወይስ የጥቂት ፖለቲከኞች አጀንዳ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ በማድረግ ለሌሎች እንዲደርስ ሼር እያደረጋችሁ አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።